ዛሬ በዚህ ቪዲዮ በዓለማችን ላይ እጅግ በጣም ተፈላጊ የሆነ እንዲሁም ደግሞ ስራዎቻችንን በሙሉ ለሰዎች የምናቀርብበት ፒፒቲ ፓወርፖይንት ፕሬዘንቴሽንን በስፋት እናያለን። ከምናያቸው መካከልም በጣም አትራክቲቭ በሆነ መልኩ ከተለመዱት አሁን ላይ ከምንሰራቸው በተለየ መልኩ አድቫንስድ ሌቭሎችን መስራት እንድንችል አድርገን እናያለን ማለት ነው። ልክ እንደምታዩት እንደዚህ አሁን በጣም አትራክቲቭ ከተለመደው ውጪ ግራፊካል የሆነ ሞሽን የተጨመረበት እንዲሁም የተለያዩ ትራንዛክሽን እና አኒሜሽን የተጨመሩበት እንዴት መስራት እንደምንችል በዚህ በትምህርታችን ፍጻሜ ላይ እናያለን ማለት ነው። ዛሬ ግን ለጀማሪዎች የሚሆን ከመጀመሪያ ጀምረን ነው የምናየው ማለት ነው። ግን ቪዲዮውን ስንጨርስ ለመምህራን ሊሆን ይችላል፣ ለተማሪዎች ሊሆን ይችላል። መምህራን ተማሪዎች ሲያስተምሩ እንዲሁም ደግሞ ተማሪዎች ዲፌንስ አዘጋጅተው ሲጨርሱ ፕሬዘንት ሲያደርጉ እንዲሁም ደግሞ የተለያዩ ፕሮጀክቶችን ሰርተው ለተጠቃሚ ወይም ደግሞ ለዩዘሮች ሲያደርሱ ፕሬዘንት ሲያደርጉ በአትራክቲቭ በሆነ መልኩ ፕሮጀክታቸውን የሰሩት ስራ በጣም የተሳለጠ የተለፋበት ነውና ፕሬዘንቴሽን ላይ በደንብ አድርጎ መገለጽ ካልተቻለ ያ ነገር ሰዎችን ፕሬዘንት ስናደርግ አሰልቺ እንዳይሆንባቸው ማድረግ እንችላለን ማለት ነው። ዛሬ እሱን እናያለን ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ እንግዲህ የምናየው ፓወርፖይንት ፕሬዘንቴሽን ማይክሮሶፍት ፓወርፖይንትን እናያለን ማለት ነው። እንግዲህ ከመጀመሪያ ወይም ደግሞ ለጀማሪዎች ከሚሆን ምናልባት ይህን ቪዲዮ የሚያይ ሰው ለመጀመሪያ ጊዜ ከሆነ የሚያየው ፓወርፖይንት ወይም ደግሞ ፕሬዘንቴሽን እንዴት ነው የሚሰራው የሚለው አብረን በጋራ እናያለን ማለት ነው። ስለዚህ ፓወርፖይንት ዛሬ የማሳያችሁ ማለት ነው 2019 ነው። ከዛ በታች ሊሆን ይችላል 10ም 13 16 እንዲሁም ከዛ በላይ ደግሞ 21ም ሊሆን ይችላል። አሁን ቪዲዮ ሲቀረጽበት እስካለበት ደረጃ ማለት ነው መጠቀም ትችላላችሁ። ግን ብዙዎቹን የተሻለውን ሌተስቱ የምትጠቀሙ ለእናንተ የተሻለ ይሆናል። ምናልባት ማይክሮሶፍት 2019 ከሌላችሁ በውስጥ አድራሻን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ በዛ ማግኘት ትችላላችሁ። እኔ ልሰጣችሁ እችላለሁ ማለት ነው። ስለዚህ ልክ እንደምታዩት ፓወርፖይንት የሚለውን እንከፍታለን ማለት ነው። ለጀማሪዎች የሚሆን ልክ ስንከፍት እዚህ መጀመሪያ ፔጅ ላይ የሚያሳየን ቴምፕሌቶች አሉ፣ ራሱ የሚያሳየን ማለት ነው። ራሱ ያዘጋጃቸው ቴምፕሌቶች ይኖራሉ። እንዲሁም ደግሞ ኮኔክሽን ወይም ደግሞ ዋይፋይ ላይ ካላችሁ ደግሞ እዚህኛው ሰርች ፎር ኦንላይን ቴምፕሌትስ እና ቲምስ የሚለውን ስትነኩ ያመጣላችኋል ማለት ነው። አሁን ላይ ኦንላይን ደግሞ ዋይፋይ ኮኔክት ስላደረግኩ እሱን አያመጣልኝም ማለት ነው። እናንተ ከነዚህ ውስጥ የሚመቻችሁን አንዱን መጠቀም ትችላላችሁ ማለት ነው። ይሄንን ምናልባት በኋላ ላይ መቀየር እንዴት እንደምንችል አሳያችኋለሁ። እዚህ ጋር ያሉትን በደንብ ይዋቸው። በኋላ ላይ ዲዛይን ላይ ገብተን ማስተካከል እንዴት እንደምንችል እናያለን። አሁን ግን ለማሳየት እስከሆነ ድረስ ብላክ ፕሬዘንቴሽን ነው የምከፍተው ማለት ነው። ብላክ ፕሬዘንቴሽንን ከፈትኩ ማለት ነው። ስለዚህ እዚህ ጋር ያሉት የተለያየ ጥቅም ያላቸው ሪበኖች እና ታቦች አሉ ማለት ነው። እዚህ ጋር እንደምታዩት እነዚህ ታቦች ያላቸው በስራቸው ደግሞ የተለያዩ ሪበኖች አሉ። እነዚህ አሁን ያለነው ሆም ስር ነው። የሆም ታቦች እጅግ በጣም ብዙ ታቦች አሉ። እነሱ ደግሞ የራሳቸው ግሩፕ አለ። እዚህ ጋር እንደምታዩት ክሊፕቦርድ ግሩፕ አለ፣ እዚህ ጋር ስላይድ ግሩፕ አለ። ይሄኛው ደግሞ ፎንት ግሩፕ ነው። ይሄ ደግሞ ፓራግራፍ ግሩፕ ነው። እዚህ ጋር ደግሞ ድሮይንግ ግሩፕ ነው። እዚህ ጋር ደግሞ ኤዲቲንግ ግሩፕ ነው። በእነዚህ ግሩፖች ስር ደግሞ የተለያዩ ሪበኖች አሉ ማለት ነው። የተለያዩ ሪበኖች ስላይድ ግሩፕ ስል ስላይድ የሚመለከቱ ስላይድ ፎርማቲንግ የሚመለከቱ ሪበኖች ናቸው ያሉት ማለት ነው። እዚህ ፎንት ስር ደግሞ ያሉት ከፎንት ጋር ተያይዘው ያሉትን ስራዎች የምንሰራበት ሪበኖች ወይም ደግሞ በተኖች ናቸው ያሉት። እዚህ ጋር ፓራግራፍ ጋር ደግሞ ፓራግራፍን አሬንጅ ለማድረግ ፎርማት ለማድረግ የሚጠቅሙን ከፓራግራፍ ጋር የተያዙ ነገሮች ናቸው ያሉት። እዚህ ጋር ደግሞ ድሮይንግ ጋር ከድሮይንግ ጋር ተያይዘው ያሉ ኢንሰርት የምናደርጋቸው እንዲሁም ደግሞ ኢንሰርት ያደረግናቸውን ድሮይንጎች እንዴት ፎርማት ማድረግ የምንችልበት እንዴት እንደምንችል የምናገኝበት የምንሰራበት ነው ማለት ነው። እሺ እዚህ መጀመሪያው ጋር ስንመጣ እዚህ ክሊፕቦርድ ግሩፕ አለ ማለት ነው። እዚህ ጋር ምንድነው ኮፒ የተደረገ ፎርማቲንግ የምንሰራበት ነው። ክሊፕቦርድ ማለት እንግዲህ ለምሳሌ እዚህ ጋር የሆነ ጽሁፍ ቢኖረኝ ይሄንን ጽሁፍ ኮፒ ባደረገው የሚቀመጥልኝ ክሊፕቦርድ ላይ ነው የሚቀመጥልኝ። ለምሳሌ ቅድም
እነዚህ ኢንአክቲቭ ነበሩ፣ አሁን ላይ ግን አክቲቭ ሆነዋል ማለት ነው። የሆነ ጽሁፍ ሲመጣ አክቲቭ ሆነዋል። ለምሳሌ ይህን ኮፒ አድርጌዋለሁ፣ ኮንትሮል ፕላስ ሲ አድርጌዋለሁ ማለት ነው እዚህ ጋር። ከዛ እዚህ ጋር ክሊፕቦርድ ላይ መጥቼ ይሄንን ስነካው ኮፒ የተደረገውን ቴክስት እዚህ ጋር ያመጣልኛል ማለት ነው። እንደምታዩት ክሊፕቦርድ ላይ ተቀመጠልን፣ እዚህ ጋር ፎርማቱን አምጥቶልኛል ማለት ነው። እቺ ፎርማት ፔንተር የምትባለዋ ለምሳሌ እዚህ ጋር የሆነ ጽሁፍ ጽፍ ያለው ከዛ እዚህ ጋርም ደግሞ የሆነ ጽሁፍ ጻፍ። ከዛ ይሄኛውን ፎርማት ሰራሁት። በኋላ ላይ በደንብ አሳያችኋለሁ ፎርማቲንጉን። ቦልድ እና አንደርላይን አደረኩት። እዚህ ጋር ደግሞ አንደርላይንም ቦልድም አላደረኩትም ማለት። ስለዚህ እዚህ ጋር መጥቼ ይሄንን ፎርማት ፕሪንተር ብለው ሰሌክት ያደረኩትን ማለት ነው። ልክ እንደምታዩት የብሩሽ ምልክት መታለኛለች። መጥቼ ይሄንን ሰሌክት ሳደርገው ላይ ያለውን ፎርማት እዚህ ጋር ይሰጥልኛል ማለት ነው። ክሊፕ እቺ ፎርማት ፔንተር የምትባለዋ ከላይ ሰሌክት ያደረግናትን ወይም ደግሞ ፎርማት እንዲደረግልን በፔንተሩ ሰሌክት ያደረግናትን እዚህ ጋር መተን የምንፈልገውን ፓርት ላይ ተመሳሳይ እንትን እንዲያስቀምጥልን ለማድረግ ስንፈልግ ነው እቺ የምንጠቀመው። ኮፒ ማድረግ እቺን ሰሌክት አድርገን እዚህ ጋር ያለችው እነዚህ ሰሌክት አድርገን እዚህ ጋር መተን ኮፒ ማድረግ እንችላለን፣ ከት ማድረግ እንችላለን፣ ፔስት እነዚህ ጋር ያሉትን ኦፕሽኖች መጠቀም እንችላለን። ነገር ግን እኛ በሾርት ሜትድ ኮንትሮል ፕላስ ሲ ኮፒ ለማድረግ፣ ኮንትሮል ፕላስ ኤክስ ከት ለማድረግ፣ እንዲሁም ደግሞ ኮንትሮል ፕላስ ቪን ፔስት ለማድረግ መጠቀም እንችላለን ማለት ነው። ሁለተኛው ግሩፕ ጋር ስንመጣ ደግሞ ስላይድ ግሩፕ ነው። ስላይድ ግሩፕ ስር እንደምታዩት ኒው ስላይድ አለ። ኒው ስላይድ ልክ ይሄን አንዴ ስትነኩት አዲስ ስላይድ ይጨምርላችኋል ማለት። ስላይድ መጨመር ስትፈልጉ ስላይድ ማለት በፓወርፖይንት ፔጅ ወይም ደግሞ ገጽ እንደማለት ነው። አንድ ገጽ ሁለት ገጽ እያልን እንደምንሄድ ሁሉ በፕሬዘንቴሽን ደግሞ ስላይድ እየተባለ ነው የሚካሄደው ማለት ነው። ምናልባት አሁን እያየን ያለ ነው በዊንዶ ኦፕሬቲንግ ሲስተም ነው። ምናልባት በአፕል ኦኤስ ከሆነ ደግሞ ሌላ ይሆናል ማለት ነው። ማኪንቶሽ ደግሞ ሌላ የሚጠቀመው ይኖራል። አሁን ግን እያየን ያለ ነው በዊንዶ ስለሆነ ማለት ነው። እዚህ ጋር ደግሞ ሴክሽን አለ። እንዲሁም ደግሞ እስካሁን የሰራናቸው ሪሴት ማድረግ እና ሌያውት አለች። ሴክሽን ማለት እንግዲህ የምንሰራቸው ስራዎች ግሩፕ ማድረግ ብንፈልግ ለምሳሌ የምናዘጋጀው ፕሬዘንቴሽን 3 ቻፕተሮች ቢኖረው እዚህ ጋር መጥቼ አድ ሴክሽን ማለት እችላለሁ። ወይም ደግሞ እችን ሰሌክት አድርጌ ሴክሽን ብዬ ማስገባት እችላለሁ። እዚህ ጋር አድ ሴክሽን ስለው እዚህ ጋር ያመጣልኛል። ከዛ እዚህ ጋር ስም መስጠት እችላለሁ። ለምሳሌ እችን ቻፕተር 1 ብለው አልኩት። ከዛ ሪኔም ሳረገው እዚህ ጋር እንደምታዩት ቻፕተር 1 ሆኖልኛል ማለት ነው። እዚህ ጋር መጥቼ ደግሞ እንደቀድሞ ሁሉ ሴክሽን ብዬ ቻፕተር 2 ማስገባት እችላለሁ ማለት ነው። እዚህ ጋር መጥቼ እንዳያችሁት እንደቀድሞ ማለት ነው። በዚህ መልኩ ማስገባት ትችላላችሁ። ከዛ እዚህ ጋር ስላይድ መጨመር እችላለሁ ማለት ነው። ከዛ በኋላ እናንተ ፕሬዘንት ስታደርጉ ወይም ደግሞ ኤዲት ስታደርጉ ቢሆን በሴክሽናቸው ማየት ትችላላችሁ። ልክ እንደምታዩት አሁን ፕሬዘንቴሽኖቼ የራሳቸው ሴክሽን አላቸው። እንደዚህ አይነት ስራ መስራት የምትፈልጉ ከሆነ በዚህ መልኩ እቺን ሴክሽን መጠቀም ትችላላችሁ። ሪሴት ማለት የሰራነው ነገር ሪሴት ለማድረግ ወደ ኋላ ለመመለስ የምንጠቀምበት ነው ማለት ፎርማቲንጎቻችን የሰራናቸው ስራዎች ካሉ። ሌያውት የሚባለው ደግሞ ፕሬዘንቴሽናችን ደግሞ ስላይዳችን ምን ያዝ የሚለውን ፎርማት የምናዘጋጅበት ነው። እዚህ ጋር ታይትል ስላይድ የሚባለው ታይትል ብቻ የሚይዝ ስላይድ ነው። እዚህ ጋር ደግሞ ታይትል እና ኮንቴንት ታይትል አለው ወይም ደግሞ ርዕስ አለው። ከዛ ደግሞ ይዘት ደግሞ በማሉ ላይ የያዘ ማለት ነው። እዚህ ጋር ሴክሽን ሄደር ነች። ይሄ ደግሞ ሁለት ኮንተንት ቢኖር ለምሳሌ እያደረግን እናያቸው። እንደምታዩት ሁለት ኮንተንት ያለው እንዲኖርልን አድርገን ያስገባ ነው። እዚህ ጋር ታይትልን እናስገባለን። ይሄኛው የመጀመሪያ ኮንተንት፣ እዚህ ጋር ደግሞ ሁለተኛ ኮንተንት ማስገባት እንችላለን። እዚህ ጋር ደግሞ ኮምፓሪዥን ወይም ደግሞ ንጽጽራዊ ነገሮች ማስገባት እንፈልግ እዚህ ጋር የሚነጻጸሩትን ርዕሶች ማስገባት እንችላለን። እዚህ ጋር ደግሞ መለኪያቸውን የንጽጽሩን መለኪያ እዚህ ጋር ማስገባት እንችላለን ማለት ነው። ሌላም ብዙ ነገር ማስገባት እንችላለን። እናንተ የሚመቻችሁን በዚህ መልኩ ማስገባት ትችላላችሁ ማለት ነው። ከዛ በኋላ ደግሞ እዚህ ጋር ያሉትን ምን ላይ ነን ማለት ነው። ፎንት ላይ ስንመጣ ፎንታችንን ዲዛይን ለማድረግ የምንጠቀምበት ነው። እዚህ ጋር ለምሳሌ የኛው ተጻፈ ጽሁፍ ስላለች እዚች ጋር ለዚሁ ፎርማት ያዘጋጀሁት ማለት ነው። ይሄን መጠቀም እንችላለን።
እንደምታዩት እዚህ ጋር ይሄኛው ፎንት ታይፕ ነው ወይም ደግሞ የፎንት ስታይሉ ነው ማለት ነው። የፎንቱ የጽሁፉ አይነት ማለት ነው። እዚህ ጋር መታችሁ በአማርኛም በምን ሊሆን ይችላል የተጻፈው ነገርን እናንተ በምፈልጉት ፎንት ማስቀመጥ ትችላላችሁ ማለት ነው። ልክ እንደምታዩት አሁን እኔ እዚህ ጋር ቀይሮልኛል። ከፈለጋችሁ ደግሞ እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ እኔ እቺኛው ኮፐር ብላክን ስለሚመችኝ ይሄን አደረኩ ማለት ነው። ፎንቱን በዚህ መልኩ ጨመርኩ። እዚህ ጋር ደግሞ ሳይዙን ወይም ደግሞ የፊደሉ መጠን መጨመር እንችላለን። እዚህ ጋር በተለያየ መልክ መጨመር እንችላለን። የመጀመሪያው እዚህ ጋር ቀስቷን በመንካት እዚህ ጋር ቁጥሮቹን ሳይዙን በመምረጥ ወይም ደግሞ የፊደሉን መጠን በመምረጥ ማድረግ እንችላለን ማለት ነው። እንደምታዩት በዚህ መልኩ አሳድጎልኛል ማለት ነው። ለምሳሌ እኔ 40 ላይ ይሆንልኝ አልኩ። በዚህ መልኩ 40 ላይ አድርጎልኛል። በዚህ መልኩ ሳይዙን ጨምሮልኛል ማለት ነው። ወይም ደግሞ ልክ እንደ ቀድሞ ሁሉ እቺን ሰሌክት አደርጋትና እቺኛዋን ወደ ላይ እየጨመርኩ ሲሄድ ወደ ላይ ስነካት ሳይዙ እየጨመረ ይሄዳል። እዚህ ጋር ቁጥሩ እንደምታዩት ይሄን ስነካ እየጨመረ ይሄዳል ማለት ነው። እቺን ስነካት ደግሞ እየቀነሰ ወደ ታች እየወረደ ይመጣል ማለት ነው። በዚህ መልኩ መቀነስ መጨመር ትችላላችሁ። እዚህ ጋር ያሉት ደግሞ እቺኛዋ ቦልድ ትባላለች። እንደምታዩ ኮንትሮል ፕላስ ቢ መጠቀም ትችላላችሁ በሾርት ከት። እቺ አይታሊክ ነች። እቺ አንደርላይን ደግሞ ማስመር ነች። እቺ ደግሞ ሻዶ መስጠት ነች። ቴክስቱን ሻዶ መስጠት ነች ማለት ነው። ስለዚህ ለምሳሌ ቦልድ እናደርገው። ቴክስቱ ራሱ በእርግጥ ኩፐር ብላክ የሚባለው ጽሁፉ ራሱ ወፈር ያለ ነው። ግን አሁን ዲፈረንሱን ለማየት የተወሰነም ቢሆን ይጨምረዋል። እንደምታዩ ከሆነ የተወሰነም ቢሆን ይጨምረዋል። ሌላ ፊደልን ልምረጥና እንደምታዩት ከሌሎቹ ፊደላት ጠቆር ብለው ነው የታዩት ማለት ነው። ስለዚህ በዚህ መልኩ እናንተም ፎንታችሁን ወይም ደግሞ ኤዲት ማድረግ የምትፈልጉትን ነገሮች ኤዲት ማድረግ ትችላላችሁ። በዚህ መልኩ ፎንቱን አሬንጅ ማድረግ ትችላላችሁ። እቺ ደግሞ አይታሊክ ማለት ደግሞ ጠመም ብሎ እንዲቀመጥ ለማድረግ ለምሳሌ እንደምታዩት በዚህ መልኩ እንዲቀመጥ። እቺ ደግሞ አንደርላይን ወይም ደግሞ ለማስመር ብትፈልጉ እንደምታዩት ከስራ አዝምሮልኛል። እቺ ኤስ ደግሞ ሻዶዊንግ ነች ወይም ደግሞ ጥላ ለመስጠት ማለት ነው። እዚህ ጋር ብዙም ባይታይም ፊደሎችን ተለቅ አድርጋቸውና ሻዶ ሰተናቸው ማየት እንችላለን። ለምሳሌ እቺ ዲዛይን የምትለውን ሳይዟን ጨመርኳት፣ ከዛ ሻዶ ልስጣት ማለት ነው። እንደምታዩት ሻዶ ሲኖረውና ሳይኖረው ይለያያል ማለት ነው። እንደምታዩት ጥላ አለው ማለት ነው። በዚህ መልኩ አሬንጅ ማድረግ ትችላላችሁ። እነዚህ ለዛ ነው የሚጠቅሙት ማለት ነው። እቺኛው ደግሞ ካራክተር ስፔሲንግ የስፔሲንግ ፊደሎቹ መካከል ያሉ ስፔስ ምን አይነት ይሁን የሚለውን ለመስጠት ነው ማሳዎች የምትጠቅመን። እንደምታዩት በጣም የተራራቀ ኖርማል እንዲሁም ደግሞ በጣም የተጠጋጋ ብሎ በእነዚህ መልኩ መምረጥ ትችላላችሁ። እንደውም ሞር ስፔሲንግ ደግሞ ብላችሁ እናንተ የመራራቅ የሚፈልጉበትን መጠን እዚህ ጋር አሬንጅ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ቬሪ ሎስ የሚለውን በጣም የተራራቀውን መረጥኩለት ማለት ነው። ለዚህ ፎንት በዚህ መልኩ አስቀምጦልኛል። እዚህ ጋር ደግሞ እንደምታዩት እቺኑ ሰሌክት አደረጋትና እዚች ጋር ደግሞ እነዚህ ደግሞ የፎንቶቹን አፐር ኬዝ፣ ሎወር ኬዝ፣ ካፒታላይዜሽን፣ ቶግል ማድረግ የምንችልበት ነው። ለምሳሌ ይሄ አሁን ያለበት ሴንቴንስ ኬዝ ማለት አረፍተ ነገሩ ሲጀምር የመጀመሪያውን ፊደል ካፒታል ማድረግ ነው። ሎወር ኬዝ ማለት ደግሞ ሁሉንም በስሞል ሌተር ወይም ደግሞ በትንሽ ፊደላት መጻፍ ነው። ምናልባት አማርኛ ላይ ይሄ አይሰራም። አፐር ኬዝ፣ ሎወር ኬዝ ምናምን የሚባለው አማርኛ ጽሁፍ ላይ ላይሰራ ይችላል። እንግሊዝኛ እና ሌሎች ቋንቋዎች ላቲን ወርድ የሚጠቀሙ ፊደላት ስትጠቀሙ ግን ይሄኛው መጠቀም ትችላላችሁ ማለት ነው። አፐር ኬዝ ሲል ደግሞ ሁሉንም ካፒታላይዝ ማድረግ ዳት ሚንስ እንደዚህ ማለት ነው። ሎወር ኬዝ ሲሆን ደግሞ ሁሉንም በስሞል ሌተር መጻፍ ማለት ነው። በዚህ መልኩ ያደርግላችኋል። ካፒታላይዜሽን ሲሆን ደግሞ በየሴንቴንስ ውስጥ ያሉትን የመጀመሪያ ወርዶችን ካፒታላይዝ ማድረግ። ለምሳሌ እነዚህን ሰሌክት አድርጌያቸው ለምሳሌ አሁን ስለዚህ ካፒታላይዝ ኢች ሌተር ወይም ደግሞ ኢች ወርድ ስለው የሁሉንም በዚህ ወርድ ውስጥ ወይም በዚህ አረፍተ ነገር ውስጥ ያሉትን የመጀመሪያ ፊደሎችን ሁሉንም ካፒታል አድርጎልኛል ማለት ነው። በዚህ መልኩ
ያደርግልኛል ማለት ነው። ስለዚህ ፎንት ላይ ያለው ይሄ ነው። ፎንት ግሩፕ ላይ ሌላ የቀረን ነገር እዚህ ጋር ሃይላይት ነች። ሃይላይት ማለት ምልክት ማድረግ ማለት ነው ባጭሩ፣ ወይም ደግሞ ከላይ ቀለም መቀባት እንደማለት ነው። ስለዚህ እዚህ ጋር መታችሁ እናንተ ቀለም መምረጥ ትችላላችሁ። በዚህ መልኩ መርጣችሁ ልክ እንደምታዩት በዚህ መልኩ ሃይላይት ማድረግ ችያለሁ ማለት ነው። እንዲሁም ደግሞ አሁን የሚቀረን ደግሞ እዚህ ጋር የሚቀረን ማለት ነው የዚህን የፎንቱን ቀለም መቀየር ነው። በነገራችን ላይ እዚህ ጋር እንደምታዩት እዚህ ጋር ሆቨር የሚያደርጉ ወይም ደግሞ ፖፕ አፕ አድርጎ የሚመጣልን እዚህ ጋር የፎንት ስታይል እና ግማሾቹ ደግሞ የፓራግራፍ ስታይሎች ፖፕ አፕ አድርገው ይመጣሉ። ካልመጡልን ግን እዚህ ጋር መተን ራሳችን ማለት ነው ከለሩን መምረጥ እንችላለን። ለምሳሌ እኔ ይሄ ዲዛይን የሚለው ቃል በቀይ እንዲጻፍልኝ ፈለግኩ፣ በዚህ መልኩ ጻፍኩት ማለት ነው። ቅድም እንደምታዩት ሻዶ አድርጌበታለሁ፣ ፎንት ስታይሉን አስተካክየዋለሁ፣ እንዲሁም ደግሞ ስፔሲንግም ሰጥቼዋለሁ። በዚህ መልኩ አስቀምጦልኛል ማለት ነው አሁን ላይ። ስለዚህ በቀጣይ ደግሞ የምናየው እዚህ ሆም ስር ሆኖ ማለት ነው በብዛት የምንጠቀማቸው ሆም ስር፣ ኢንሰርት ስር፣ ትራንዛክሽን፣ አኒሜሽን፣ እነዚህ ዲዛይን፣ እነዚህ ሁሉንም እናያቸዋለን በተወሰነ መልኩም ቢሆን። ስለዚህ ሆም ስር በጣም ወሳኝ የሆኑ ነገሮች ደግሞ አሁን እዚህ ጋር ያሉት ናቸው። እነዚህ ነገሮች የፊደላቱ አቀማመጥ የሚወስኑ ነው። በግራ ሳይድ ይቀመጥልኝ፣ ሴንተር ላይ ይቀመጥልኝ፣ እንዲሁም ደግሞ በቀኝ ሳይድ አላይን አድርግልኝ የሚለው ማለት ነው። ለምሳሌ እያደረግናቸው እነዚህ ሰሌክት ወይም ደግሞ መረጥኳቸው። ከዛ ሴንተር ላይ ስለው ሁሉም መሀል ላይ ነው የሚቀመጡት። እችኛዋን ስናካት ማለት ነው። እችኛዋን ደግሞ ስናካት ሁሉም በቀኝ በኩል ወይም ደግሞ ኮንትሮል አር ስናደርገውም በዚህ መልኩ ሊመጣልን ይችላል። እንደምታዩት ሁሉም የጀመረው የሞላው ወደ ግራ በቀኝ ሳይድ ነው ማለት ነው። እችኛዋን ስናካት ደግሞ ሙሉ በሙሉ እንዲህ ወይም ደግሞ ጀስቲፋይ ይባላል ማለት ከጥግ እስከ ጥግ ድረስ ሙላልኝ እንደማለት ነው። ይሄን ሳረገው ካልደረሰ አጭር ካልሆነ የሚይዘው ሌፍት ሳይድ ነው። ከሌፍት ጀምሮ ግን ወደ ቀኝ ይሞላዋል ማለት ነው። እችኛዋን ደግሞ ስጠቀም እችኛዋ ፓራግራፍ ስታይል ማለት ነው ሁለት ኮለመን ወይም ደግሞ እዚህ ስላይዳችን ሁለት ኮለመን እንዲኖረው ብንፈልግ እዚህ ጋር መተን ወይ ሁለት ኮለመን ወይ ሶስት ኮለመን እንደየምርጫችን ማድረግ እንችላለን። ለምሳሌ እኔ ሁለት ሳረጋት እንደምታዩት የመጀመሪያውን ጨረሰና ከዛ በኋላ ወደ ሁለተኛው ኮለመን መጣልኝ ማለት ነው። እንደምታዩት እቺን ጨረሰ እስከዚህ ድረስ፣ ከዛ ወደዚህኛው ሳይድ መምጣት ችሏል ማለት ነው። በዚህ መልኩ እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ ወደ ቀደመ ስታይሉ ልመልሰው ማለት ነው። ከዛ በኋላ ደግሞ እነዚህ ቡሌት ይባላሉ። ቡሌቶቹ እነዚህ በምልክቶች የተቀመጡ ናቸው። እዚህ ጋር ደግሞ በነምበሪንግ የተቀመጠ ቡሌቶች ያሉት ማለት ነው። የተለያየ ቡሌት ስታይሊንግ አለ። ቡሌት እንደ ነምበር ሲባሉ እዚህ ጋር ማለት ነው። እናንተ በፈልክ እነዚህ ጋር ሆቨር ሳረግበት ራሱ ይቀያየራል ከታች እንዳያችሁት ማለት ነው። በቁጥርም ሳረገው በቁጥርም ይቀየራል። እንደምታዩት እዚህ ጋር ከጀርባ እየቀየረልኝ ነው ማለት ነው። እዚህ ጋር ደግሞ የምናየው ለኢንደንቴሽን ወይም ደግሞ ኢንደንት ለማድረግ ወደ ግራ ወደ ቀኝ ለማስገባት የምንጠቀምባት ነች። ለምሳሌ እየነካው ባያት እንደምታዩት ከሌፍት ወደ ራይት እያስጠጋልኝ ነው ማለት ነው። እንዲሁም ደግሞ ወደ ቀደመ ቦታ መመለስ ብፈልግ በዚህኛዋ ደግሞ ወደ ቀኝ ወደ ግራ እንዲገባልኝ ማድረግ እችላለሁ ማለት ነው። እችኛዋ ደግሞ ላይን ስፔሲንግ የምትባል ነች። ማለት በመጀመሪያው አረፍተ ነገር እና በሁለተኛው አረፍተ ነገር መካከል ያለው ስፔስ ምን ያህል ይሆን ደግሞ የመጀመሪያው መስመር ነው ሁለተኛው መስመር ምን ያህል ይራራቁ የሚለውን የምንወስንበት ነው ማለት ነው። ለምሳሌ 3 ብለው እንደምታዩት በጣም የተራራቀ ሆኗል ማለት ነው። 1.5 እንደየፕሬዘንቴሽናችሁ የሚመከረውን 1.5ን መጠቀም ትችላላችሁ ማለት ነው። በዚህ መልኩ አላይን ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር በጣም ወሳኝ በደንብ ብትጠቀሙበት በጣም የሚጠቅማችሁ ማለት ነው። በተለይ ሌተስት የሆኑ ማይክሮሶፍት ፓወርፖይንት ያላቸው ፊቸር ማለት ነው። ኮንቨርት ቱ ስማርት አርት የምትለውን ፓርት ብትጠቀሙት በጣም ጥሩ ፕሬዘንቴሽን ማቅረብ ትችላላችሁ። እንደዚህ ኖርማል ዝም ብሎ ጽሁፍን ከማቅረብ ይልቅ ኮንቨርት ቱ ስማርት አርት የሚለውን ብትጠቀሙት እጅግ በጣም መልካም ነው ማለት ነው። እቺም ቦዲዋን አንድ ጊዜ ትነኳታላችሁ። ከዛ በኋላ ኮንቨርት ቱ ስማርት አርት ስትሉት ራሱ ይሄ ለዚህኛው እዚህ ጋር ለተጻፈው ጽሁፍ የእናንተ ጽሁፍ ሌላ ሊሆን ይችላል። በዚህ መልኩ የተዘጋጀ ሊሆን ይችላል።
እሱን ግን ወደ ስማርት አርት እንዲቀይርላችሁ ማድረግ ትችላላችሁ። ለምሳሌ እኔ እንዲቀይርልኝ ላስመርጠው ነው። ኦኬ ለምሳሌ እስኪ እነዚህን እዚህ ጋር ኦቨር ስታደርጉበት ምን አይነት ፕሬዘንቴሽን ምን አይነት እንትን ሊኖር እንደሚችለው ያሳያችኋል ማለት ነው። ለምሳሌ ይሄንን መረጥኩት ነበር። እንደምታዩት ቀደም ላይ ዝም ብሎ ጽሁፍ ነበር። አሁን ግን በጣም አሳምሮልኝ አትራክቲቭ በሆነ መልኩ ዝም ብሎ ኖርማል ጽሁፍ ከሚሆን ይልቅ እንደዚህ በተደራጀ መልኩ እንዲቀርብልኝ ማድረግ እችላለሁ ማለት ነው። ከዛ በኋላ ደግሞ እዚህ ራሱን ይሄን ስትነኩት ይሄን እንትኑ ሲመጣ ዲዛይን እና ፎርማት የሚል ሁለት ፓርቶች ይመጣሉ። ዲዛይን ስር ከለር መቀየር ትችላላችሁ እናንተ በወደዳችሁት። ለምሳሌ እኔ ይሄን ከለር መረጥኩለት፣ በዚህ መልኩ ፎርማት አድርጎልኛል። ብዙ ነገሮችን እናንተ ፎርማት ማድረግ ትችላላችሁ። እዚህ ጋር ደግሞ ስማርት አርት ስታይል ደግሞ መምረጥ ትችላላችሁ። 3D ይሁንልኝ 2D ይሁንልኝ የሚለውን እናንተ በወደዳችሁት በመረጣችሁት ደስ ባላችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ እቺን መረጥኳት ማለት ነው። እንደምታዩት 3D ፎርም ያላት ነች። በዚህ መልኩ ማድረግ ትችላላችሁ ማለት ነው። እናንተ ሆም ታብን ይሄን አልካየን ደግሞ አብዛኛውን ወሳኝ ነገር አይተናል ብዬ አስባለሁ። ምናልባት እዚህ ጋር የቀረ ነገር አለ ብዬ የማስበው ካለ እነዚህን ኢንሰርት ላይ እናያቸዋለን። ኦኬ እነዚህንም እናያቸዋለን ኢንሰርት ላይ ስንሰራበት በደንብ ስለምናየው ማለት ነው። ስለዚህ ኢንሰርት ታብ ላይ እንገባለን ማለት ነው። በቀጥታ እዚህ ጋር ልክ ሆም ላይ እዚህ ጋር ኒው ስላይድ መጨመር እንደምንችል እዚህ ጋር ደግሞ የመጀመሪያዋ እንትናችን ኒው ስላይድ መጨመር ነው ወይም ደግሞ ኦኬ። ስለዚህ በዚህ መልኩ ስላይዳችንን መጨመር እንችላለን። እዚህ ጋር ደግሞ ቴብል ማስገባት ብንፈልግ ለምሳሌ ስላይድ ልጨምርና ለዚህኛው ስላይድ ደግሞ ቴብል ላስገባለት። ስለዚህ በዚህ መልኩ እናንተ ሰሌክት አድርጋችሁ ኮለምና ሮውን ማስገባት ትችላላችሁ። ወይም ደግሞ በቁጥር ደግሞ ማስገባት ብትፈልጉ ለምሳሌ ከአምስት ከዛ በላይ ቢሆን እናንተ እዚህ ጋር ቁጥሩን እየጨመራችሁ የምትፈልጉትን ያክል ምን ያህል ሮ አለው ምን ያህል ኮለመን አለው የሚለውን እናንተ ስለምታውቁ በዛ መልኩ ማስገባት ትችላላችሁ። ለምሳሌ ይሄና እኔ 7 በ11 የሆነ ቴብል ላስገባለት በዚህ መልኩ ያስገባልኛል ማለት ነው። እዚህ ጋር ደግሞ እንደምታዩት ቴብል ስታይሎች ይኖሩታል። ቅድም እንደነገርኳችሁ እዚህ ጋር በሚሰሩ ስራዎች ልክ ከዚህ ከሄልፕ በኋላ የሚጨመሩ ታቦች ይኖራሉ ማለት ነው። ስለዚህ እነሱን ተጠቅመን ፎርማቲንግ መስራት እንችላለን። ደግሞ ስታይሎቻችንን መቀያየር እንችላለን። ለምሳሌ ይሄኛውን ከለር አደረኩለት ማለት ነው። ልክ ከዚህ ከቴብሉ ሌላ ቦታ ላይ ስንነካ እነዚህ ፓርቶች ይጠፋሉ። እሱ እንዲመጣለን ቴብሉ ላይ አንድ ጊዜ መንካት ይኖርብናል ማለት ነው። ስለዚህ ወደ ሌሎች የኢንሰርት ሪበኖች ስንሄድ እዚህ ጋር ፒክቸር የሚል አለ። ፒክቸሮችን ዳይሬክትሊ ካለን ከፋይላችን ማስገባት እንችላለን። እንዲሁም ደግሞ ከኦንላይን ማስገባት እንችላለን። በዛው ልክ ደግሞ ስክሪንሾት ከስክሪንሾት ማስገባት እንችላለን። አልበም ማስገባት እንችላለን። ለምሳሌ ስክሪንሾት ማለት እንግዲህ ያሉትን አሁን የተከፈቱ ፓርቶች ካሉኝ እነሱን ስክሪንሾት አድርጎ ይወስድልኛል ማለት ነው። ለምሳሌ እችኛዋን ሌላ ስላይድ ነው ግን ወደ ፎቶ ቀይሮ ስክሪንሾት አድርጎልኝ አስገብቶልኛል ማለት ነው። ስለዚህ ይሄኛውን እዚህ ጋር የመጣው በፎቶ መልክ ነው፣ በፒክቸር መልክ ነው። በዚህ መልኩ ማስገባት ችያለሁ ማለት ነው። ልክ ቅድም እንደነገርኳችሁ ሁሉ አሁን ፒክቸር ስነካ የፒክቸር ፎርማቲንግ መጥቷል። ፒክቸር ስታይል እዚህ ጋር መጥቷል። እነዚህንም እናያቸዋለን በደንብ ባክግራውንድ ሪሙቭ፣ ከለር ኮሬክሽን፣ ኮምፕረስ፣ ቼንጅ ፒክቸር እዚህ ጋር ፒክቸር ስታይሎችን በደንብ እናያለን። አሁን ግን ዋና ኢንትሮዳክሽን ወይም ደግሞ ዋና ስራቸው ምንድነው የሚለው ብቻ እያየን ስለሆነ ማለት ነው። ከፋይላችን ደግሞ ይህንን ነክተን አንድ ጊዜ ማስገባት እንችላለን ማለት ነው። ከዛ ፒክቸራችን ያለበት ቦታ ላይ ሄደን በዚህ መልኩ ሰሌክት አድርገን ማስገባት እንችላለን። ይሄኛው ደግሞ እንግዲህ አልበም ማስገባት ብንፈልግ ወይንም አልበም መፍጠር ብንፈልግ ራሱ ወደ ፎቶ ይወስደናል። ፎቶአችን ያለበት ቦታ ላይ ከፋይል ማለት ነው። ከዛ እሱ ያስመርጠናል። ለምሳሌ ምናልባት ሁሉ ላይመጥል ይችላል በሚል ነው ይሄን የተውኩት። እነዚህን ሰሌክት አደረኳቸው። ለምሳሌ ሶስቱን ብቻ ሰሌክት አደረኳቸው። ከዛ ኢንሰርት ስል ሌላ የአልበም ፕሬዘንቴሽን ያዘጋጅልኛል ማለት ነው። እንደምታዩት ኦኬ አንድ ፎቶ ብቻ ነው ያለበት። ፎቶ አልበም ብሎ በዚህ መልኩ አዘጋጅቶልኛል። እናንተም በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው ለአልበም።
ወደ ቀደመ ስላይዳችን እንመለስና ከዛ በመቀጠል እነዚህ ኢሉስትሬሽን ግሩፕ ነው ያለ። ኢሉስትሬሽን ግሩፕ ስል ሼፖች አሉ፣ አይኮኖች አሉ፣ ስሪዲ ሞዴሎች አሉ፣ ስማርት አርት አለ፣ ቻርት አለ። ሼፖችን ዳይሬክትሊ እዚህ ጋር ገብተን ፔጅ ልጨምርና እዚህ ጋር የተለያዩ ሼፖች አሉ። ሬክታንግል አለ፣ ኦቫል አለ። እዚህ ጋር እናንተ የመረጣችሁትን አይነት ሼፖችን ማስገባት ትችላላችሁ። የምትፈልጉት ሼፕ ሴሌክት አደረጋችሁ በኋላ እዚህ ጋር ራይት ክሊክ አድርጋችሁ ማውዛችን ሆቨር ማድረግ ነው። ቅድም ያየናቸው ሆም ላይ የነበሩ መሰው ሼፕ ስታይሎች ይመጡልናል። እዚህ ጋር ሼፕ ፊል አለ፣ አውትላይን ሼፕ አውትላይን ማለት ፊል ማለት ሴንተሩ ነው። አውትላይን ካለ ግን ቦርደሯ የፒክቸሩ እንደም የሼፑ ቦርደሯ ነች። ኢፌክቱን ደግሞ በዛ መልኩ ማስተካከል እንችላለን። ለምሳሌ ፊል ማድረገውን በቀይ ላድርገውና አውትላይኑን መታየት እንዲችል በጥቁር ላድርገው። ከዛ ሳይዙን ደግሞ በሁለት መልኩ የመጨረሻውን ሳይዝ ወይም ደግሞ የፊልድ የአውትላይኑን ሼፕ ሳይዝ ፎርማት ማድረግ ይቻላል። የመጀመሪያው እዚህ ጋር ራይት ክሊክ አድርገን ፎርማት ሼፕ በማለት ስንለው እዚህ ጋር ያመጣልናል። ከዛ ፊል የሚለው የኦብጀክቱ ነው። ላይን የምትለዋ ግን የአውትላይን ሆነ የምትመጣልን ማለት ነው። ስለዚህ የአውትላይናችንን ዊድዙን መጨመር እንችላለን። ልክ እንደምታዩት በዚህ መልኩ የአውትላይናችንን ዊድዙን ጨምረንለታል ማለት ነው። በዚህ መልኩ እንደዚህ አይነት ፒክቸር ማዘጋጀት ችለናል ማለት ነው። ይህን ሼፕ ኢንሰርት ማድረግ ችያለሁ። እንደነገርኳችሁ ቅድም የተለያዩ ኦብጀክቶች ስታስገቡ እዚህ ጋር ተጨማሪ አዲስ ታብ ይመጣልናል። ፎርማት ያደረጋችሁትን ስትለቁት ግን ያ ነገር ይጠፋል ማለት ነው። ስለዚህ ወደ ኢንሰርት እንመለሳለን። ኢንሰርት ጋር እንግዲህ እነዚህ ሼፖች እናንተ እንደየምርጫችሁ ለምትፈልጉበት አገልግሎት ላይ ማስገባት ትችላላችሁ። ቀጣይ ቪዲዮ ሳዘጋጅ ደግሞ እነዚህ ተጠቅሜ የተለያዩ ፎርማቲንጎች በጣም እናያቸው ስራዎች ይኖሩናል ማለት ነው። አይኮኖች ደግሞ እነዚህ ከኦንላይን የሚወርዱ ናቸው። ዋይፋያችሁን ኮኔክት ካረጋችሁ የሚወርዱ ናቸው። እንዲሁም ስሪዲ ሞዴሎችም እንደዛው። ስማርት አርት ደግሞ ልክ ቅድም እንዳየነው ማለት ነው። እዚህ ጋር እነዚህን ቅድም ስማርት አርት ኮንቨርት ስማርት አርት ብለን ወደዚህ እንደቀየር ነው። እንደዛ ሁሉ እዚህ ጋር ደግሞ ገና ሳትጀምሩ በፊት ስራችሁን ሳትጀምሩ በፊት ማለት ነው ስማርት አርቶችን አስገብታችሁ እንድትጀምሩ የሚያደርጋችሁ ፓርት ነው ማለት ነው። ለምሳሌ እዚህ ጋር መጥቼ ስማርት አርት ባስገባለት ለምን ፐርፐዝ ነው የምትጠቀሙት? ሊስቲንግ ነው፣ ፕሮሰስ ነው፣ ሳይክል ነው፣ ሄራርኪ ነው፣ ሪሌሽን ነው፣ ማትሪክስ ነው፣ ፒራሚድ ነው፣ ፒክቸር ነው የምትጠቀሙትን ወይም ደግሞ ለመስራት ያሰባችሁትን ነገር እንትን ስትሉ ስቀያየሩ ለምሳሌ ሊስቲንግ ያለው ከሆነ እነዚህ አይነት ስማርት አርቶች አሉ። ከነዚህ ውስጥ አንዱ መምረጥ ትችላላችሁ። ፕሮሰስ ከሆነ ከነዚህ ውስጥ አንዱ መምረጥ ትችላላችሁ። ለምሳሌ እንደምታዩት ነው እንግዲህ የተለያዩ ፓርቶች አሉ። ለምሳሌ ኦኬ ከላይም አለ በጣም ብዙ እንደዚህ አይነት እንትኖች አሉ በዚህ መልኩ የሚሄዱ ማለት ነው። ልክ እንደምታዩት በዚህ መልኩ ያለ ማለት ነው። እዚህ ጋር ከዛ እናንተ ትመጡና ቴክስታችሁ መጻፍ ትችላላችሁ። ወይ እዚህ ጋር መጻፍ ትችላላችሁ ወይም ደግሞ እዚህ ጋር መታችሁ መጻፍ ትችላላችሁ። ለምሳሌ ጀስት ጻፍኩኝ ዝም ብዬ ደስ ያለኝን ፊደል ማለት ነው። እንደምታዩት በዚህ መልኩ አስገብቶልኛል ማለት ነው። እናንተም የመጣችሁ እነዚህን ኤዲት ማድረግ እዚህ ጋር መጻፍ ትችላላችሁ። እንዲሁም ደግሞ እዛኛው ፓርቱ ላይ ኤዲት መደረጊያ ቦታው ላይም ኤዲት ማድረግ ትችላላችሁ ማለት ነው። በዚህ መልኩ ማድረግ ትችላላችሁ። ከዛም ባለፈ ደግሞ ልክ ቅድም እንዳሳየዋችሁ እዚህኛው ዲዛይን ውስጥ ገቡና በፈልጉ ከለራቸውን መቀያየር ትችላላችሁ። እንደምታዩት በጣም አትራክቲቭ ወደሆነ ፕሬዘንቴሽን ማዘጋጀት ትችላላችሁ። ፕሮሰሲንግ የሚጠይቅ ከሆነ እነዚህን ስማርት አርቶች እያስገባችሁ መጠቀም ትችላላችሁ። ኦኬ ኢንሰርት ጋር ልመለስ። ቻርት ማስገባት ብፈልጉ ቻርት ቢኖረው እንትናችሁ ፕሪንት የምታደርጉት ነገር ምን አይነት ቻርት ነው የሚፈልገው? የኮለመን ያለው እንደም እንደዚህ አይነት የባር ቻርት ነው፣ ላይን ነው ወይስ ፓይ ነው? ፓይ ቻርት ነው። ዳታው መቀየር ትችላላችሁ። እዚህ ጋር ደግሞ ባር ቻርት ነው። እዚህ ጋር ኤሪያ ነው ወይስ ኮምቦ ማለት ብዙ
ከሁለት ሶስት በላይ የሆኑ ዳታዎች ቢኖርና እነሱን ኮምፓሪዥን መስራት ብንፈልግ አንድ ላይ ኮምባይን አድርጎ ማሳየት የምንችልበት ነው ማለት ነው። ለምሳሌ ነች ላይን መረጥኩ እንበል። ከዛ ኦኬ ብዬ ኢንሰርት ያደርግልኛል። ዳታውን ሲያስገባላችሁ ኤዲት የምታደርጉበትንም የኤክሴል ፎርምም ያስገባላችኋል ማለት ነው። ለምሳሌ እዚህ ጋር እኔ እንትን ብሎልኛል። ካታጎሪ ዋን አራራር አልኩት 12 ዳታዎችን ሳስገባለት ልክ ከታች እንደምታዩት የግራፉ ስታይልም እየተቀያየረ ነው ማለት ነው። እዚህ ጋር ቲት ያልኩት ከዛ በዚህ መልኩ እናንተ ዳታዎቹን መቀየር ትችላላችሁ። ኤክሴል ይከፍትላችኋል ማለት ነው በራሱ። ልክ በዚህ መልኩ ሌሎችንም በዚህ መልኩ ኤዲት ማድረግ ትችላላችሁ። ከዛ በኋላ የኤክሴል ሺቱን መዝጋት ትችላላችሁ ማለት ነው እንደምታዩት። ከዛ እዚህ ጋር መታችሁ ፎርማት ማድረግ ትችላላችሁ። ዳታ ሌቭሉን እንዲጨምሩ ነው ቁጥሮቹ እንዲኖሩበት ማድረግ ትችላላችሁ። ሌሎች ነገሮችም እንዲኖሩ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። ወደ ኢንሰርታችን እንመለስ። ኦኬ እነዚህን በተግባር የምናያቸው ይሆናል። ዙሚንግ ማለት የተሰሩ ፕሬዘንቴሽኖች ካሉ ፕሬዘንት ሲደረጉ ለተመልካች ሲቀርብ አንዴ ዙም፣ አንዴ ወደ ኋላ መለስ፣ አንዴ ጎላ እያደረገ ማቅረብ የምንፈልጋቸው ቦታዎች ካሉ እሱ ጋር የምንጠቀምበት ነው። ኮሜንት ደግሞ ኮሜንት ማስቀመጥ ብንፈልግ ወይም ደግሞ ኮሜንት መጻፍ ብንፈልግ ኮሜንት እንላለን። እዚህ ጋር ኮሜንቷን እናስገባለታለን። ከዛ ይቀመጣል ማለት ነው። ልክ እንደምታዩት እዚህ ጋር የኮሜንት ምልክት አለች ማለት ነው። ይህም ብዘጋውና እቺን ብከፍታት እዚህ ጋር የተጻፈችውን ኮሜንት ማየት እንችላለን ማለት ነው። ቴክስት ቦክስ ደግሞ እንግዲህ ተጨማሪ ጽሁፍ መጻፍ ብንፈልግ እዚህ ጋር እነካና እዚህ ጋር ሌላ ጽሁፍ ወይም ደግሞ ታይትል ሊሆን ይችላል ሰምቲንግ መጻፍ የፈለግነው ነገር ካለ ለመጻፊያ እንጠቀምበታለን ማለት ነው። ልክ እቺኛዋ ራሷን የቻለች ቴክስት ቦክስ ነች ማለት ነው። ኦኬ እዚህ ጋር ሄደር እና ፉተር አለ። ሄደር እና ፉተር ማለት ራስጌና ግርጌ እንደማለት ነው። ያው ዳይሬክትሊ ባይፈታም ማለት ነው። ፉተር ስንለው ፉተሩ ስር ለምሳሌ ታታሪ ኮድ አልኩት ፉተሩ ላይ ማለት ነው። አፕላይ ቱ ኦል ካልኩት ሁሉም ስላይዶች ላይ በአንድ ጊዜ ያስቀምጥልኛል ማለት ነው። አፕላይ ብቻ የምለው ከሆነ ግን እዚህኛው ስላይድ ላይ ብቻ ያስቀምጥልኛል ማለት ነው። እንዲሁም ደግሞ ስላይድ ነምበር እንዲቀመጥልኝ ከፈለኩ ፉተርና ሄደር የምትለው ስር ላይ ቼክ ማድረግ ነው። እኛን ቼክ ካረኳት ስላይድ ነምበሩን ይቀመጥልኛል። ለምሳሌ ሁለቱን ብቻ ቼክ እናድርግ ማለት ስላይድ ነምበር እና ፉተሩን ሰጥቼዋለሁ ታታሪ ኮድ ብዬ ስላይድ ነምበር ደግሞ ሰጥቼዋለሁ። ስለዚህ አፕላይ ቱ ኦል ስለው ሁሉም ስላይዶች ላይ እንዲኖር ያደርግልኛል ማለት ነው። ልክ እንደምታዩት እዚህ ጋር ታታሪ ኮድ ተብሎ ተቀምጧል። እንዲሁም ደግሞ ስላይድ ቁጥሩንም ተቀምጧል። ከመጀመሪያውን ጀምር የመጀመሪያው ስላይድ ልክ እንደምታዩት አንዴ ሾው ሞድ ላይ ላድርገውና እንደምታዩት ታታሪ ኮድ ፔጅ 1 ገጽ 2 ላይ ታታሪ ኮድ አለች፣ ፔጅ 2 አለ። እንደምታዩ ገጹ እየተቀያየረ ነው። ይሄኛው ግን ፉተሩ አልተቀየረም። ከዛ በመቀጠል ገጽ 4 ገጽ 5ም እንደዛው ታታሪ ኮድ ግን አልተቀየረም። ሴንተር ላይ ሆኖ እንደምታዩ እዚህ ጋር ገጽ 6 አድርጎታል ማለት ነው። በዚህ መልኩ እናንተ ማዘጋጀት ትችላላችሁ ማለት ነው። ኦኬ ከዛ ኢኩዌሽን አርትወርድ እነዚህ የጻፍናቸውን ጽሁፎች ፎርማቲንግ የምንሰራበት ፓርት ነው ማለት ነው። ለምሳሌ እዚህ ጋር መጥቼ እዚህኛዋ እንትን ላይ ስማርት አርት የሚለውን በመርጥለት ኦኬ ስማርት አርት የቴክስቱን ፎርማት ወይም ደግሞ ምን አይነት እንትን ሊኖረው እንደሚችል እዚህ ጋር አምጥቶልኛል። ከዛ እኔን በሌላ ቴክስት መቀየር እችላለሁ ማለት ነው። እንደምታዩ ስቀይረው መጀመሪያ ላይ የነበረውን ፎርም ወይም ደግሞ ስማርት ወርድ ወይም ስማርት አርቱን ወርድ አርቱን አስቀምጦልኛል ማለት ነው። በዚህ መልኩ አስገብቶልኛል። እንዲሁም ደግሞ መምህራን ሆናችሁ በተለይ የሂሳብ የፊዚክስ ምናምን ሊሆን ይችላል ብቻ ፎርሙላ ማስገባት ብፈልጉ
እዚህ ጋር መታችሁ ኢኩዌሽን እና ሲምቦል የሚሉ አሉ። ኢኩዌሽን ስትመርጡ እዚህ ጋር የተለያዩ ፎርሙላዎች አሉ። እናንተን የሚመለከቷቸው ማስገባት የምፈልጉትን ማስገባት ትችላላችሁ። ለምሳሌ እኔችን ባይኖሚያል ቴረም የምትለውን አስገባ። ባይኖሚያል ቴረም በዚህ መልኩ እንደሆነ ማስገባት ይችላል ማለት። እነዚህ ኢኩዌሽኖች በቴክስት ወይም ደግሞ ጀስት ከኪቦርድ ላናገኛቸው ስለምንችል እነዚህ ፎርሙላዎችን እራሱን አስገብቶልናል። እኛ ግን መቀየር የምንፈልገውን እየመጣን ኤዲት እያደረግን ቁጥር ከሆነ ቁጥሮቹን እየቀያየርን በዚህ መልኩ ፕሬዘንቴሽናችንን ማዘጋጀት እንችላለን ማለት ነው። ከዛ ወደ ዲዛይን እንለፍ። ዋና ዋናዎቹ እንግዲህ በቴክስት እና ማነው ሆም እና ኢንሰርት ላይ ያሉ ፓርቶች ናቸው ማለት ነው። ዲዛይን ላይ ስንመጣ ደግሞ ቅድም መግቢያ ላይ ብላንክ ፔጅ ነው መርጠን የገባ ነው። አሁን ላይ ግን የተለያዩ ዲዛይኖች ወይም ደግሞ የተለያዩ ቲሞች ይኖሩናል። እነዚህን ቲሞች ምን መርጥበት ነው። ለምሳሌ መጀመሪያ ላይ በብላንክ ገብተን ሊሆን ይችላል። ከዛ ግን ቲም መምረጥ ብንፈልግ ለምሳሌ ይሄኛው ለፕሬዘንቴሽናችን የሚመች ከሆነ አሪፍ ከሆነ ይመጥናል ብለን የምናስብ ከሆነ ይሄንን እንመርጣለን። ይሄም ከሆነ እንደዛው ይሄኛውም ከሆነ እንደዛው ብቻ እንደ ምርጫችንና እንደ ፍላጎታችን ማድረግ እንችላለን ማለት ነው። እንዲሁ እነዚህ የመጀመሪያዎቹ ቲምስ ይባላሉ። እነዚህ ደግሞ ቫሪያንትስ ይባላሉ። እነዚህ የተለያዩ ከለር ያላቸው ወይም ደግሞ ከለሪንጋቸው የምንመርጥበት ነው ማለት ነው። እዚህ ጋር እንደምታዩት የፕሬዘንቴሽናችንን ከለር መምረጥ የምንችልበት ቦታ ነው ማለት ነው። እዚህ ጥግ ላይ ደግሞ እንደምታዩት ሁለት ወሳኝ ቦታዎች አሉ ማለት ነው። የመጀመሪያው ስላይድ ሳይዝ እና ፎርማት ባክግራውንድ የሚባሉት ማለት ነው። ስላይድ ሳይዝ እንግዲህ ሁለት አይነት ስላይድ ሳይዞች ነው ያሉት፣ ስታንዳርድ እና ዋይድ ስክሪን የሚባሉት። ስታንዳርድ ከሆነ ግማሽ ፔጁ ላይ ብቻ የሚይዝ ወይም ደግሞ 3:4 የሆነ ሳይዝ ሬሾ ያለው ነው ማለት ነው። ዋይድ ስክሪን ሲሆን ደግሞ 16:9 ያለው ሳይዝ ያለው ለምሳሌ ዩቲዩብ ምናምን በዚህ ሳይዝ ሬሾ ነው የሚሄዱት ማለት ነው። ስለዚህ እኔ አሁን መጀመሪያ የሰራሁበት 16:19 ወይም ደግሞ ዋይድ ስክሪን ስላይድ ሳይዝ ነው ማለት ነው። ስለዚህ ወደ ስታንዳርድ ብቀይረው ምን አይነት ይሆናል የሚለውን ስናይ ልክ እንደምታዩት እዚህ ጋር ሁለት አማራጮች አምጥቶልኛል። ፊት እንዲያደርግና ማክሲማይዝ እንዲያደርግ ሁለት ምርጫዎች አስቀምጦልኛል። ለምሳሌ ማክሲማይዝን መረጥኩት። እንደምታዩት ሳይዙን መልሶልኛል ማለት ሽሪንክ አድርጎታል። እንደምታዩት ሼፖቹ ደግሞ ቅድም ከነበሩበት ትንሽ የመቆረጥ ስሜት አላቸው ማለት ነው። ስለዚህ እነዚህ ሪአሬንጅ ማድረግ ከኔ ይጠበቃል በስላይዱ ልክ ማለት ነው። አሁን ደግሞ ወደ ዋይድ ስክሪን ስቀይረው ልክ እንደዚህ ማለት ነው። ወደ ቀደመ ቦታ ወደ ቅድሙ ስታይል መልሶልኛል ማለት ነው። እዚህ ጋር ደግሞ ያለው ባክግራውንድ ፎርማቲንግ ማለት የባክግራውንዱን ከለር የምንቀይርበት ሶሊድ ከለር ነው ያመጣልን። አሁን ላይ ነጭ ነው ከለራችን። እዚህ ጋር መተን እኛ የፈለግነውን ከለር መምረጥ እንችላለን። ለምሳሌ ይሄኛውን ከለር ብመርጥለት እንደምታዩት ሳይዱ ተቀይሯል። ከዛ ለሁሉም እንዲሆን ከፈለግኩ አፕላይ ቱ ኦል ማለት እችላለሁ። ሪሴት ባክግራውንድ ካልኩት ደግሞ ሪሴት አድርግ፣ አሁን ፎርማት ያደረገውን ነገር አጥፋልኝ እንደማለት ነው። ስለዚህ ለምሳሌ አፕላይ ቱ ኦል አልኩት፣ ለሁሉም አፕላይ አደረገልኝ ማለት ነው። እኔ ግን በነጩ ስለሆነ ፈልገው ወደኋላ እመልሳለሁ። ኮንትሮል ዜድ ወይም ደግሞ አንዱ እዚህ ጋር ያለችውን እችኛዋን ፓርት አንዱን ስነካት ወደ ቀደመ ቦታው መልሶልኛል ማለት ነው። ትራንዛክሽን ዲዛይን ላይ እናልካየን ትራንዚሽን ነች እቺ ትራንዚሽን ማለት እንግዲህ ከአንዱ ፔጅ ወደ ሌላኛው ፔጅ የሚያደርገው ሂደት ማለት ነው ባጭሩ። ስለዚህ እዚህ ጋር በጣም የተለያዩ ትራንዚሽኖች አሉ። እዚህ ጋር ሊስቶቹን ስናይ ሰብታይል ትራንዚሽን ሜቶዶች አሉ ወይም ደግሞ ሞዴሎች አሉ። እዚህ ጋር ደግሞ ኤክሳይቲንግ ብሎ ስም የሰጣቸው አሉ። እነዚህ ደግሞ ዳይናሚክ ትራንዚሽኖች ይባላሉ ማለት ነው። እነዚህ ሁሉንም የተለያዩ እንትን ያላቸው ናቸው። እያንዳንዱን እያደረግን ማየት እንችላለን። ለምሳሌ የተወሰኑትን ብቻ ነኝ። ይሄኛው የመጀመሪያውን ገጽ ባክግራውንዱን ፎርማት ላድርገው። ባክግራውንዱን በነገራችን ላይ ቀለም ብቻ አይደለም ከለር ብቻ አይደለም ፊል ማድረግ የምንችለው፣ ፒክቸር ማድረግ እንችላለን፣ ግራዲየንት ማድረግ እንችላለን፣ ቴክስቸር ማድረግ እንችላለን። የተለያዩ ፓተርኖችንም ፊል ማድረግ እንችላለን ማለት ለምሳሌ እኔ የሆነ ፓተርን ወይም ደግሞ ቴክስቸር ፊል ላድርግ። ከዚህ ውስጥ ሌላ ቴክስቸር ልምረጥና ኦኬ
ለምሳሌ የቴክስቸር ነው እንበል። ስለዚህ ወደ ቀጣይ ፔጅ ሲሄድልኝ የካርቴን ወይም ደግሞ ልክ እንደ መጋለጫ ተከፍቶ እንዲገባልኝ ከፈለኩ ካርቴንን ልክ እንደምታዩት ማለት ነው በዚህ መልኩ እንትን ብሎልኛል። ወይም ደግሞ ነን ማድረግ ብትፈልጉም ደግሞ እዚህ ጋር መታችሁ ስላይዱን ራሱ ነው ማለት ነው ነን ማድረግ ትችላላችሁ። ሁለተኛው ላይ ካርቴንን ማድረገው ልክ የመጀመሪያው እሱን ካሳየ በኋላ ሲከፍትልኝ በዚህ መልኩ መጋረጃ ገልጦ እንደሚገባ አይነት ማስገባት ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ሲገባልኝ ሞርፍ ትራንዚሽንን በኋላ ላይ በደንብ በጣም ብዙ ፕሮጀክቶችን የሰራሁበት ነው። እኔም እነሱን ላሳያችሁ እችላለሁ ማለት ነው። እዚህ ጋር ሞርፍን ባረግለት ትራንዚት ሲያደርግ አሳያችኋለሁ ማለት ነው። በዚህ መልኩ የተለያዩ እንትኖችን ማስገባት እንችላለን። እዚህ ጋር ላሳያችሁ የፈለኩት በዚህኛው ሞድ አለች። እንዲሁም ደግሞ የመጨረሻውን ደግሞ በዚህ መልኩ ማድረግ ትችላላችሁ ማለት ነው። እነዚህን አንዴ ስላይድ ሾው አድርጌ ላሳያችሁ። እነዚህ ትራንዚሽን ማለት እንግዲህ በዚህ መልኩ የምታደርጉት ነው። እዚህ ጋር ደቂቃው ምን ያህል ደቂቃ ይቆይ፣ ለሁሉም አፕላይ ይደረግ እንደ የሚለውን እናንተ መምረጥ ትችላላችሁ ማለት ነው። ከዛ እዚህ ጋር አኒሜሽን ነው። አኒሜሽን እና ትራንዚሽን፣ አኒሜሽን ለእያንዳንዷ ፓርት የምትደረግ ነች። ለምሳሌ ለዚችኛዋ ሊሆን ይችላል። እችኛዋ ስትገባ በመልኩ ትሆን የሚለውን አሬንጅ ማድረግ ትችላላችሁ። ለምሳሌ እችኛዋ ፍላይ ኢን ገብቷል። ከዛ እዚህ ጋር ደግሞ ዳይሬክሽኑን መቀየር ትችላላችሁ። ከታች ወደ ላይ ነው፣ ከላይ ወደ ታች ነው የሚለው ነገር ማለት ነው። ልክ እንደ ትራንዚሽን ሁሉ እዚህ ጋር በጣም ብዙ አማራጮች አሉ። ኢንትራንስ አሉ፣ ኢንፋሲስ አሉ፣ ኤግዚት አሉ። ኢንትራንስ ማለት ለመግቢያ እንዲሁም ደግሞ ይሄኛው ደግሞ መውጫ ላይ ስትነኩት መውጫ ላይ ነው የሚታየው አክቲንግ የሚኖረው ማለት ነው። በዛ መልኩ ማድረግ ትችላላችሁ። ለምሳሌ የተወሰኑትን አርገን ብናቸው ደስ ይለኛል። በዚህ መልኩ አኒሜሽን አርጌበታለሁ ማለት ነው። ለምሳሌ እስኪችን ሁለቱን ለያቸው፣ የተለያየ ቦታ እናደርጋቸው። ከዛ ይሄኛውን ስታይል መቀየር ትችላላችሁ ማለት ነው። ከመሃል ወደ ውጪ እንዲኖር ለምሳሌ ይሄኛው ደግሞ እኔ ፍላይ እንዲያደርግልኝ ፈለኩ። እስኪ ወደ ላይ እንደዚህ ብቅ እንዲል ማለት ነው። እችኛዋን ደግሞ ሌላ ስታይል ልስጣት። በዚህ መልኩ አፒር እንድታደርግ በዚህ መልኩ ፈለኩ እኔ በዚህ መልኩ እንዲሆንልኝ። ከዛ እስኪችን ስላይድ ሾው ላድርጋትና እናያት አንዴ። ሞዱ ይሄ ነው ወይም ደግሞ ትራንዚሽኑ ማለት ነው። ከዛ የመጀመሪያ የሚታየን ይሄን ነው። ልክ ስነካ በዚህ መልኩ አኒሜት እያደረጉ ይመጣልናል ማለት ነው። በዚህ መልኩ አኒሜሽን መስራት ትችላላችሁ። ዋና ዋና የሚባሉት እንግዲህ በፕሬዘንቴሽን ውስጥ እነዚህ ናቸው። ቀጣይ አሁን ይሄ ዋና መሰረታዊ ነገሮች ቤዚኩን ያየ ነው። ቅድም እንዳልኳችሁ ግን ቅድም ያሳየዋችሁ በጣም ብዙ በጣም አትራክቲቭ የሆኑ ፕሬዘንቴሽኖች የተዘጋጁ አሉ። እነሱ እንዴት ተዘጋጁ፣ እንዴት ማዘጋጀት እንችላለን የሚለውን ግን በቀጣይ ቪዲዮ እናያለን ማለት ነው። እስከዛው ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ለምሳሌ ይህን እንደምታዩት በጣም አትራክቲቭ በሆነ መልኩ የተሰራ የስፔስ ማስተማሪያ ነው ማለት ነው። ስፔስ ሳይንስ ማለት ነው። ልክ እንደምታዩት ስፔስ ጀስት ዝም ብሎ ጽሁፍ ብቻ ከማስቀመጥ ይልቅ ሳቢ በሆነ መልኩ እንደምታዩት ባክግራውንዱ ከስነ ከዋክብት ጋር የተመሳጠረ ነው። እዚህ ጋር ደግሞ ያሉ ታይትሎች አሉ። እዚህ ጋር ሳይንቲስቶች አሉ። የጽሁፍ አቀማመጥ እናንተ በዚህ መልኩ እንዴት ማድረግ እንችላለን? እንደምታዩት ፔጁን ሲቀይረው ራሱ ያለው ትራንዛክሽን የሚፈጥረው በሰው ውስጥ የሚፈጥረው መነቃቃት አለና እሱ ማድረግ የምንችልበት ያው ለምሳሌ የሰን ፒክቸር ነው፣ ሶላር ሲስተም ማለት ነው። እሱን እንዴት በተሻለ መልኩ ማዘጋጀት ትችላላችሁ እንደምንችል አሳያችኋለሁ ማለት ነው። እነዚህ የፕላኔቶች አደራደር እዚህ ጋር የሳይንቲስቶች እንደምታዩት እዚህ ጋር ፕላኔቶች ሰንን እንዴት እንደሚከቧት ፕሬዘንት ማድረግ ብትፈልጉ ስታስተምሩ በዚህ መልኩ ማድረግ ትችላላችሁ። ጥያቄ ካለ ኮሜንት ላይ እንዲሁም ደግሞ በቴሌግራም ገጽ በግል ቴሌግራም ገጽ ሊንክ ያስቀምጥላችኋለሁ ማናገር ትችላላችሁ ማለት ነው። እስከ መጨረሻ ስለቆያችሁ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ኮሜንታችሁን አስቀምጡልን። አመሰግናለሁ።